ውሻና ዝሆን አርግዘው መንገድ ላይ ተገናኙና ቀድማ ያረገዘችው ዝሆኗ ነበረች እና ውሻዋ ዝሆኗ ሳትወልድ ወለደች እና ዝሆኗ ጠይቃታለች። ድጋሚ አረገዘች ዝሆኗ ሳትወልድ ማለት ውሻዋ ሁለተኛ ወለደች። አሁንም ዝሆኗ እንዳረገዘች ነው 3 4ኛ 5ኛና ግራ ገባት ውሻዋ። እውነት ግን አርግዘሻል እንዴ አለቻት። ምን ነው ስትላት እኔ 8 የመውለዴ ነው አንቺ ግን ስቲል እስካሁን ሆዲሽ ውስጥ ነው እርጉዝ ነኝ ነው የምትይው መውለድሽን አላየንም አለቻት። ልክ ነሽ አለቻት። እኔ የምወልደው አንዴ ነው የምወልደውም ዝሆን ነው ሲመጣ ድምፁ የሚያስፈራ እርምጃው ድምጽ ያለው ግዙፍ የሆነው ነው የምወልደው አለቻትና አንዳንዴ በህይወታችን ውስጥ የሚፈጠሩ ነገሮች በዝምታ ውስጥ ያሉ ነገሮች ሲወጡና ሲገለጡ ያንጫጫሉ። ለምን ሲባል ድምጽ ስላለው ማለት ነውጥ ስላለው ማለት ነው። ሰዎች የሚንጫጩት ምንድነው ሲባል በአንተ ዙሪያ የሚንጫጫው ለምንድን ነው? ሰዎች ለምንድን ነው ጫጫታ የሚያበዙ ስትል አንተ ጋር ድምጽ ያለው ነገር ስላለ ስትራመድ ድምጽ አለው። ለዛ ነው የቤት ስራ የምትሆንባቸው። ለዛ ነው ሁሌ አእምሮአቸው ላይ አንተ በእነሱ አእምሮ ውስጥ ተቀምጠሃል። እኔም በጣም ይገርመኛል። በእኔ አእምሮ ውስጥ የተቀመጠው እግዚአብሔር ነው። ሁሉ ጊዜ እግዚአብሔር ነው 24/7 በእኔ አእምሮ ውስጥ ያለው መንፈስ ቅዱስና እግዚአብሔር ነው እና በጣም ያስደስተኛል በሰዎች አእምሮ ውስጥ መቀመጥ። ጧት ሲነሱ በስመ አብ ወልድ መንፈስ ቅዱስ ከማለት ፍራኦል ትቻ ብሎ የሚነሱ ሰዎች አሉ እና እግዚአብሔርን አመሰግናለሁ። ስለዚህ ለምን ሲባል በእነሱ አእምሮ ውስጥ ውዬ ማደር ይራሱ ትልቅነት ነው፣ መባረክ ነው። በነገራችን ላይ የሚያስታውሳችሁ ሰው መኖሩ እናንተን በአእምሮአችሁ ውስጥ ከቤተሰቡም ከየትኛውም ከቢዝነሱም በላይ ሲነሳ ቁርስ ሲበላ አንተን ይዞ የሚነሳ ሰው ካለ ተባርካል ማለት። ለምን ሲባል ድምጽ ያለው ነገር የሚያናውጥ ነገር በአንተ ዘንድ አለ። ሚለውጥ ነገር በአንተ ዘንድ አለ። የሚያናውጥ ነገር በአንተ ዘንድ አለ። ያንን የተገነዘብኩት እና የኛ በአመት አንዴ ነው ስናወራ፣ በአመት አንዴ ነው ያወራነው ነገር ድምጽ አለ ያናውጣል። ለዛ ነው የሚያናውጥ ነገር ነው እኛ ጋር ያለው። ስለዚህ አንተ ጋር የሚያናውጥ ነገር ካለ መናወጡ ማይቀር ነው፣ መደፍረሱ ማይቀር